ወርዶ ይመታል ወይ? ኧረ በስመ ወይኔ በአላህ ቁጭ አድርጌ ረሳሁት። ወላሂ የምትፈልገው ራሱ ይሄን ነው። ባይዘው አሻፈረችን እያሉ ነው እና እሷ ራሱ የምትፈልገው ማሻፈር። ስለዚህ አሮፕሽን አሁን ግልጽ ልንገራችሁ። ለምሳሌ ስንት ሰው 500 ሰው የሚያት 1000 ሰው ማለት ነው። ከዛ ውስጥ እርግጠኛ ነኝ አንድ ሰው አያገኛትም ወይ ሁለት ሰውም አያገኛትም። ሌላው እንዳለ በቃ አጨብጫቢ ነው። እንደዚህ ትላለች። ፎሎ አድርጓት። አዲስ አካውንት ነው። አካውንቷ ተዘግቶባታል። ባን እያደረጋት ነው ዩቲዩብ ራሱ ምንድን ነው ቲክቶክ ራሱ። እስኪ ጋይስ ፎሎ አድርጉ። ኢሳም መታያት ሰዎች የማይዛችሁ ፎሎ አድርጓት። ችግር የለም። ስማ ኢሳም የት ነካው? ምን አገባሽ? ምን መኪና ውስጥ እኮ የት አካባቢ? ምን አገባሽ? መኪና ውስጥ ነኝ እኔ እስከማውቅ ሲመጣ ክፍለ ሀገር ነኝ አሁን እና ስመጣ ከተመቸ ማገኘ ጠቅለለሽ ገባሽ እንዴ? አይመቸኝም። አዎ ገባሽ? እዛ ፒስ ነው። አዎ ምን እሰራለሁ? በቃ ኑሮ ከበደኝ፣ ኑሮ ዳገት ሆነብኝ። አልቃሻማ እንጂ አታፍሪም እንዴ? 15 ከ15 ተሞልተ አሁን ስንት ብር ሰርተሻል ማለት በጣም ብዙ ብር አለሽ። አሁን ለምሳሌ በዚህ ሳምንት ራሱ ስንት ብር? ብዙ ብር እንዴ? ከአብዛኛው የኢትዮጵያ ማህበረሰብ ደሞዝ እኮ ከባንክ ማኔጀር ራሱ ያንቺ 15 የተሞላ አራቱም እኔ ባይዘው ሂሳቡን አውቀዋለሁ። አራቱም የተሞላው ምንድን ነው? ሶስቱም ተሞልቷል። ከላይ ሶስቱ አልተሞላ። ሶስቱ ካልተሞላ 70,000 ኮይን ነው ባለሳሳት። እና ስንት ማለት ነው? ሶስቱ ብቻቸውን ደግሞ 70,000 ናቸው። አይደለም እንዴ? በፍጹም 60,000 ምናምን 50,000 ነው ሶስቱ ብቻቸው። ዩኒቨርስ 44,000፣ አንበሳ 30,000፣ 70,000፣ 74,000። ከዛ ምንድነው ሮዝ ነው ያለው አንዱ 15,000። ወደ 90,000 አካባቢ የሚወስዱት የላይኞቹ ናቸው። የላይኞቹ ቢሞሉልሽ ባይዘው 140,000 ኮይን ማለት 130,000 ኮይን አንድ ሳምንት ሜክ ያደረገችውን ብር ነው ነገራችሁ። ግን ኑሮ ከብዶኛል ብላ ክፍለ ሀገር ገብታለች። ምንድነው ብር ነው እንደምታጠቢው? ከኔ ጋር ችግር አለብህ የመሰለ 100 ምናምን ሺህ ብር ነው የምታወራው። እኔ 100 ምናምን ሺህ ብር ቢኖረኝ እዚህ ጋር ቆሜ ሳለቃቅስ ታየኛለህ። 100 ምናምን ሺህ ብር ቢኖረኝ አንተ ደፋር እንዴ! 100 ምናምን ሺህ ብር አካውንቴ ላይ የለም። 100 ሺህ ብር ያመሃል እንዴ? አይደለም ምንድነው ነው ውቃቢ ያለብሽ? እንደዛ ገድግድሽን አሰርተሽ የመጣሽበት ቦታ ትልካለሽ ነው። በዱቤና አሰርቼ የመጣሁትና ልካለሁ እኮ አራጣማ አለብሽ አንቺ። ቀለም እየታየከኝ አይደለም። ቀይ አልነበርክ እንደ ኢሳም? አይ በጣም ጨለመ እኮ ውጭ እኮ ነኝ። እኔ ሪንግላይት እየተጠቀምኩ እኔ ገና አሁን ከዛ በኋላ ነው የሚነጋልኝ ዛሬ። ሆነም ቀረም እንትን ነሽ አዳማ ነሽ? አይ አይደለም። ሰው እናዘጋጅልሻለን። አዳማ ከሆንሽ ምንም ያደርግልሽ ነው ልጅ። አራሃኑ ምንድነው የጠፋሽ? በእናትሽ እኔ ስለ ስራ ያ ዱባይ በጣም እናፍቆኛል። ሮብሽ ዱባይ ትሄጃለሽ? አዎ ደስ ይለኛል። ደስ ይልሻል? አንቺማ ችጋራም በማን ወጪ ነው የምትሄጂው? እሱን እኮ ነው ልጠይቅህ ነበር። የምግብ ክፍያ ጭቅጭቅ ነው እዛ። ጭራሽ ዱባይ ከአንቺ ጋር አዛዝስ የባለፈው ብር ማለት ነው። አይ በእንትን የሆነ እሄዳለሁ። የምትሄዱ ከሆነ ችግር የለም። ለብሩ ምን እፈልጋለሁ፣ ለምናለሁ። እንግዲህ አንድ አበባ ምን ዱባይ ለመሄድ አንቺ ትለምኛለሽ? ስንት ያስፈልገኛል አሁን ዱባይ ለመሄድ? እኔ ዱባይ ለመሄድ ስንት ያስፈልገኛል? ከጀርባሽ ያለን ሰው እናጠራ። አሁን ትኬት ራስ 100,000 ብር ገብታሉ። ግን ከጀርባ ያለሽን ሰው እናጠራለን። የሆነ የሚወጣብጥሽ አካል አለ ባይዘው የሆነ ፋይል ይዞብሽ። ቆይ ግን አይ አይደለም፣ የምሬን ነው። አሁን ዱባይ ለመሄድ ምን ያህል ብር ያስፈልገኛል? ለምሳሌ እየነገርኩሽ እኮ ነው። ትኬቱ 100,000 ብር ነው። 100,000 ብር ከ90 እስከ 100,000 ብር ነው። 80,000 ብር ነው ትኬት 100,000 ብር። እሺ በቃ በ46 መምታት ነው እንግዲህ የምትጠጪውን እናቴ። ምን ያህል ሄደሽ ታውቂያለሽ እንዴ? አላውቅም። ሄደሽ ታውቂያለሽ? እና ካላወቅሽማ በጣም ብዙ ብር ነው የሚያስፈልግሽ። የመጀመሪያሽ ላይማ ብዙ ነገር ይወሰብሻል። አብሶ ሴት ከሆንሽ እኮ 49 ከ50 ገብቶልሻል እንትን ድርሃም። ያው እንዴት ነው የሚሆነው ነው
በቃ እንግዲህ እናወራለን፣ ችግር የለም እንመካከርበት። እንዳያሳስብ እና ትመርጥልኛለህ? ምን ትመርጥልኛለህ? እመጣለሁ። ከቻልክ ጻፍልኝ እንደለመድከው ስልክ ቅድም ማታ እንገናኝ ጻፍክልኝ። ሙርሲ ሰላም ነው? ኢትዮጵያዊ ነው ወይስ ሌላ ቦታ? አታውቀውም ሙርሲን እንዴ? እኔ መቼ ላይ እገባለሁ? ጌም ምናምን ከሆነም አላውቀውም እኮ። ባለፈው ቲክቶክ አዋርድ ላይ ተሸልሟል እኮ። ሰላም ነው? በምን በምን በባህሌ እኮ ባለባበስ ምን ባህል ነው? በእናትህ እሱ ሐመር፣ ሙርሲ፣ ዳሰነች፣ ጸማይ፣ በና ብዙ ናቸው። እኛዎች ቅልቅል ነው። አንተ የተሸለምከው? ኧረ አንተ የተሸለምከው በምን ባህል ነው? እኔ ሁሉ አራት አለባበስ የለበስኩት በአንድ ላይ ጸማይን እየቀያየርክ ወይስ አንድ ቀን ለብሰው ነው የሄድከው? አንድ ላይ አለባበስ የለበስኩት። ሰው እንደዚህ ይሸለም አላየ። አንዳንዶቹ ደግሞ ችግር የለም ይሁን። እኔ እኮ ቲክቶክ አዋርድ ምናምን አልመጣም እኮ ባየሁት እና ይኸውልህ ሙርሲ አንተ ባህላዊ ሰው ነህ ስልህ ሪል ላይፍህን አላውቀውም፣ ግን እንደው ለቲክቶክ ባህላዊ ሰው እቺ ልጅ ምከራት በእናትህ። እስኪ ባህላዊ አድርጋት። እስኪ ወደ ራስሽ ተመለሽ፣ ወደ ኢትዮጵያ ተመለሽ። ይበላ ባህሉ ይቅር፣ እንደው ወደ ሀበሻ እንድትመለስ ምከራት። ዱርዬ የእነ ሙርሲን አለባበስ ነው ለብሼ የምመጣው። አሁን ቀጣይ ጠብቀኝ። ሙርሲ አለባበስህን አሳየው፣ የባህልህን አለባበስ አሳይልኝ። አንዴ ሙርሲ አራት ታረጉ። ምን አይነት አለባበስ ለብሰህ ነው? አሳይልኝ። ራቁቱን ነው የሚመስለው ግን የሴቶቹን የባህላዊ አለባበስ አሳየው በፎቶ ሙርሲ አንዴ አሳይ። አዎ በሴቶች የሴቶቹን እሱ ፈቃደኛው መጀመሪያ አሳይ። ባህል ከሆነ እኔ ባህል አከብራለሁ፣ ግን የእሷ የጠጋብ ነው የሚሆነው። ኖ የምር ባህላዊ ነው፣ እንደዛ ነው የምለብሰው። አሳየውና ይኸውና ፈቃደኛ የሆነ መጀመሪያ ተረጋጊ እስኪ። እሱ ፈቃደኛ የሆነ እናቴ ፈቃደኛ ሰውን ኧረ እኔ ደስ ይለኛል ወንድሜ፣ ባህል ደስ ይለኛል። አንተ ነህ እንደምትለብሰው ፎቶ ነው ለብሶ ሊመጣ ነው እንዴ? ለብሶ ሊመጣ ነው አያደርገውም። ግን ማለት ነው ይኸውልህ ሙርሲ አፉ በለኝና ማለት ነው ሊያሳይህ ነው። ኦኬ ከላይ ራቆታቸውን ናቸው። የሮብሲ ነው የሚመስለው ባይዘው። የቅድማ ግን ሮብሲ ነው የምትመስለው። እና ጡት ምናምን ላይ አይለበስም። እስቲ ቁሚ ባይዘው። አንቺም አሁንም እኮ አንቺ አለበሽ ምንድነው የነሱ ወፈር ይላል እንዴ? ዳሌዋ ምናምን ባዶ እኮ ነው። ጡቷን ባዶ ነው። ጡት መያዣ አይደረግም። ባዶ ነው የሚሆነው። እዚህ ሲመጡ ደግሞ ይመጣሉ አይደል? እዚህ ሙርሲ ቆይ፣ አሁን እንደዚህ አይነት ባህላዊ ሰዎች እዚህ ሲመጡ ምንድን ነው የሚለብሱት? ኖርማል የዚህ ሰው ልብሳ በምን ያመጣ ነው እንደዚህ የሚለብሰው? እንዴ ነው የሚለብሰው ከዚህ በኋላ። አንቺ ግን እንደዚህ አታምሪም። እነሱ ቁመታቸውን አሪፍ ይመስለኛል። እንዴ እኔ ቁመቴ አሪፍ እኮ ነው እንዴ? አዎ አሪፍ ነው። እንዲህ ነው መለበስ የምትፈልጊው? እንደዚህ ነው የምለብሰው። ይሄንን እበሳለሁ። ምንሽን ነው የምትበሺው? ይሄ ታንታሪ ነው ይችላል። አሁን ይሄ እንደዚህ ተበስቶ ነው ይዞት ነው። ሀመር እኮ ተምረናል እኮ የሀመር ባህል ምናምን። ከንፈርኪ እንትን ይባላል። ጋዘር ነው ምን ነበረ? ጋዘር ነው የሚባለው ሙርሲ። ኧረ ይሄ እንትኑ ያፉ አሁን ያሳየኸኝ ከንፈር ነው። ህፃናን ተበስታ ነው እንዴ ሙርሲ? እንደዚህ ማድረጉተኛ ልጆች እናንተ በባዶ አቋቸው ማድረጉት እኮ። ስለዚህ ግን እኔ ግን አንተ የት ነው የምንኖረው ሙርሲ? እዛው ነኝ። እዛው ነዋሪ ነህ? እዚህ አዲስ አበባ እንዲለብሰን የመጣኸው? አዎ በቀደም መጣሁ። እንደዛ ነው። አይ ግን ዘናጭ ምናምን የምትመስለኝ ግን ዝም ብዬ ሳስበው እንደዛ መለብሰው። አይ አይደለም እንዴ ከለሩ ምናምን ጥቁር ነው። መልከኛ ሴቶቹም ቆንጆ ናቸው፣ እሱም መልከኛ ነው። ቆንጆዬ ነው በጣም ታዩ። አንቺ ግን አስቀያሚ ነሽ። እንዴት ነው የሚሻለው? አይ ኖ እኔ ከሙርሲ ጋር እንትን ካልኩኝ ባይዘው በእርግጠኝነት እነ ሙርሲ ጋር ማለት ነው የአንቺ ሰውነት ኖርማል ነው የሚሆነው ማለት ነው። እንዴው አይደለሽ?
ወንዶቹ ረጃጅም ቀጫጭን ናቸው የሚያማምሩ ጡታቸው ጉች ጉች ያለ ነው። ቀጭን አይደለም ማለት ሼፒ ናቸው እኮ 8 ቁጥር ነው የሚያሳየን። ምን ነው ያንቺ ብቻ ነው የሚታይሽ? እቺኛው እኮ አሁን ያሳየክ እኮ ከዚህ ሄዳ ፎቶ የተነሳች ኦኬ፣ ከዚህ ሄዳ ለብሳ ነው እንዴ? ግን አሁን ሮብሲ በአንድ ነገር እንስማማ። አሁን በአይኒ ምንስ እዛ ብንሄድ እንዲህ ትለብሻለሽ? አዎ አለሌ አንቺማ ሃይባ ያተሻል። አንቺ ያዘች ይዞሽ ነው ማለት እንትና ነው። በባዶ ለብስ በርግጥ ከታች ታይት ምናምን አድርጌ ከሰውነት ጋር የሚመሳሰል ነገር እለብስበታለሁ። ጡቴ ደግሞ እንደዚህ በባዶ ጉች ጉች ሊል ስለማይችል ማዘቅዘቁ ስለማይቀር ወይ ከፍ የሚያደርግ ነገር ከታች ካለ ያዘቀዘቀ ነው አንቺ። አዎ ምን ነው ከፍ እንደሚያደርግ ነገር ካለ ለምን ያዘቀዘቀ ላይ እንቆይ። ለምንድን ነው ያዘቀዘቀው? ቆመሽ ነው የምታጠቢው ነው እንደ ቂጤ። እሱንም እስከማሰራው ድረስ ይዘቅዝቅ። ምንድን ነው ታስጉትቻለሽ ነው ምንድን ነው? አይ አሳልፈዋለሁ። ኦኬ ታሳልፈያለሽ። ተይ በእናትሽ በሙርሲ ፊት እንደዚህ አታውሪ። እሱ ባህላችን። አንተ ግን መካራት ግን ሙርሲ ሰው አድርገዋል። ይሄ ሙርሲ ሰው መስሏል። እሱ እኮ ዶንት ኬር። እንደውም እንደኛ እንደ አዲስ አበባ ሰዎች እኮ ምንም አይመስለውም። ቢኮዝ እሱ አዋ በደንብ ደህና ነገር ያለ ጉች ጉች ያለ እያየ ነው የሚውለው። ምን ይመስለዋል? ደንታው አይደለም። ግን ሰላም ሙርሲ ሰላም ነው አይደል? ግን አገሩ እኛ ጋር ሰላም ነው። ሙርሲ ምንም መተነኳኩስ ምናምን የለም አይደል? እኛ ጋር ትንሽ ሲጣበቁ ራሱ ትንኮሳ ይበዛል። እኛ መንገድ ላይ የምትኛ ችግር ማንም አይነካም። ሰላም ነው። ኧረ ሴቶቹን ነው የምልህ። ሴቶቹን መተንኮስ ምናምን የለም። እንደዚህ ራቆታቸው የሆኑ ተብሎ አይቻልም። መንካት አይችልም። ስማ ሙርሲ ማነክ ኢሳም ለምን አንሄድም እዛ? እነሱ አንሄድም። አንቺ ራቆቴን ካልሆንኩ ብለሽ ደግሞ እኔ መከራ ልታሳይኝ ነው? አልሄድም። ኖ ሻላ በጣም መሄድ እፈልጋለሁ። ሙርሲ እንዴት ነው መሄድ የምንችለው ግን? ና ተረኛ እንቀበላለን። አዲስ አበባ ጅንካ ትመጣለህ፣ ከጅንካ እኛ እንወስዳለን በፕሌን አድረሰው ፕሌን ያለው። አዎ ሆቴል ምናምን አለ ፋይዳ ነው ወይስ አለ እንዴ? ሎጅ አለ። የት እንትን አመር ኩርሚላ አለ። አሪፍ ነው። እናስ ባይዘው እንሄዳለን። አሪፍ ነው። እኔ በጣም ደስ ይላል። ፎሎ መለስልኝና መስታይል በቃ አይ እኔ ሰሞኑን የመዞር ሀሳብ አለኝ። ግን አንቺ እንደምትለብሺ እርግጠኛ ሰው ነው የሚሄደው ስልሽ እዛ የባህሉ ሰው ችግር የለም ቢያወልቅም፣ አንቺ ግን ብታወቂ ደስ አይደል? ምንድነው እንዲያስተነግርኩኝ እንትና ይሄ ራይት ነው ምን እሺ ኧረ እዚህ ሀመር ልንሄድ ነው። በቃ አንድ ጓደኞቼ ማሉ እንሄዳለን። ስማ ድሬዳዋን ወደ ሀመር እንቀይረው። ፍቅር የኔ ፍቅር ና እስኪ ፍቅርዬ የኔ አባት ውይ ናፍቆኝ ነበር። እንዴት ናችሁ? ጨለም እንዴት ናችሁ? ቅድም ፀሐይ ነበራችሁ እና እኮ መሻ ያረጋል። ደህና ነሽ? ይመሻል እኮ አለው ልማረኝ። አንተ እንደዚህ ነህ እንዴ? አትታይም። ሙርሲ ሰላም እንዴት ነህ? ደህና ነህ? አለን እንኳንስ ገላሽን ከሌላ ዛሬ ሮብሲ እያፈላች ነው። ሮብሲ እኔ ምንም ልልሽ አልችልም። አላህ አረጋጋሽ። በደራሲ መልሽ ደምሽ የሞቀ ነው። ስለዛ ሙርሲ እንደሚሆን አንድ ላርጋት። እኛ ዙርን በል ይዙ ኢሳም እንደዳጋትና ማን እንደስራት እንደዛ ካልሰራያት ማን ነው ወሰራትና ቤት ሙቋ አስተዘጋጃለን። የፈላው ተዘጋጅና ማን ነው ሰማይ የፈላው ተዘጋጅና እሺ በስራ አርጋ ይዙ ባንተ ገረፍ ስታረጋት እኔ ዱላስ አሪፍ አርጩም ያስጣለ ነው ይስጣለው። እሺ በምን ነው የሚገርፈኝ? ከኔ እናንተ አይሻልም ለመግረፍ አንቺ በመዳወራ ወሬው ነው ይስማኛ ቆንጆ ገራፊዎች አሉ። የኛው አችሎም አንተ ገርፋች አንተ ጋር አሪፍ ስለሆነ ከተማሽ የቀጠሩ አችሎም ይብስባት እኛ ከባድ ነው። የኛ ከበድ ማን ነው ማይችለው? ማን ነው እዚህ እኛ ሲደረም ማን ነው ንገርልኝ። አንድ ያለ ሆነው ማን ነው ሮዚያዝ የእናንተ ነው ማትችለው እንዴ? ይሄ ጫካ ሆነ ወይ ሸለቆ የሚለው ማን ነበር ዘፋኙ? አንቺ ሰው ላቅሻል ነኝ ጫካ የሆነ ሸለቆ። እንደዛ ከሆነ ደግሞ እንትን የሚል አክለብልቪ ማን ነው ዘፋኙ ነው ያልኩት። ምንድን ነው የምትቆሻኩዩ?
የሆነ ዘፈንም አለ ጫካ ሆነ ወይ ሸለቆ ገደሉን ማቋርጬ ባገኝሽ ደስተኛ ነበር ይላል ዘፈኑ። ግን ሮብሲ ማንነትሽን አሳዩ ለዚህ ለሙርሲ በምን ምናችለው እኛ ጋር ነጮች አሉ። እኛ ጋር ሙሉ አለ ሁሉ ነገር ሁሉ እኛ ጋር አርጩሜ የሚከብድ ሆነ አርጩሜ ያስጣል። እኛ ጋር አርጩሜ ያስጣል። አንተ ስጣለ በድብቅ ስጣለ። የኔ አባት እቺን ታስታክያለህ። ሼፕ አድርጋት ለምን እንደምትገርፉት ግን ይሄ ነገር አለ ሚስቱ ነገር አለ አንተ ነገር አለ እመጣ ነበርኩ ሙርሲ። ከዛ እኔ ምን እንደፈራው ታውቃለህ? እዛ ሀገር ያሉት ሰዎች ደግሞ ወደውኝ ደግሞ እዛው የሆነ ነገር አድርገውብኝ ቁጭ የሚያደርጉኝ እኮ ነው። የእኛ እንደ አንቺ አይነት ሰው አይወዱም እናቴ። እኛ አይወዱም ሲያን ሰው ነገራት በደንብ ሊወዱም አይችሉም። ምን መሰለሽ አሁን እኛ ጋር ወንዱ በጣም ሸፋዳ የሆነው ማለት ነው እየተነፈገ ስለሚያድግ ነው። አሁን ወደ ውጪ ነጮቹ ጋር ስትሄጂ ደግሞ ከልጅነታቸው ጀምሮ ስለሚያውቁት ኖርማል በቃ እንደፈለግሽ ብትሆኝ ቼክ አያደርጉሽም። እዛም ሀመርም እንደዚህ ነው ያውቁታል። ገባሽ? አዲስ ነገር የለውም። ሙርሲ እኔ ስመጣ ቆንጆ ደኛ ካንተ የሚበልጥ ቆንጆ ባል እፈልጋለሁ። እዛ በምቆይ ይሄው እሱ አለ ይሱ አስበና አስተካክልኝና ሼፕ ትያዝና ስርዓት ትያዝ ትምጣኛ ጋር ለመሰለ ምን እንዳለችኝ ሰምተሃል? ምን እንዳለችኝ ሰምተሃል? ሰምቻለሁ። እሱ እኔ ስለማውቀው ነው። እኔ እስክትመለስ እኮ ነው ወደ አዲስ አበባ የምትፈልገው። አይገርም? ጊዜያዊ ነው የምትፈልገው እኮ እና የኛው ያስቀራል እኮ አላወቀችም። አዎ ደግሞ ምኑ ነው የሚያስቀረው? ሮብሲ እኔ ማለት ነው ያስቀራል ነው ከጀመረ ያስቀራል። ምኑ ነው የሚያስቀረው አሉ ሮብሲ ኑሮ ተስማማሽ እያለ ነው የሚያመሳችል ራሱ ምን ላድርግ እነሆ ተበተን እነሆ ዞብሻል። እኔ ሮብሲ ምን እንደሚሻልሽ ይቀራ ነው የሚገባኝ እንደው በዚህ ሾቦር ጣል በዚህ ጂም ስንት ሰዓት ነው? አንድ ሰዓት ሮብሲ ትገናኝ ምን አባሽ የምትገናኝ ማን ነው የምትገናኝ? መላጣ ኧረ ጉዴ ትገናኛላችሁ እንዴ? እኔ ያስወጣሁት እንጂ እንደማል ስለመገናኘት የምታወራው ጋር ይወዳችኋል፣ አከብራችኋል። ይቺ ልታስጠቁረኝ እኮ ነው።